ሰላም ጤና ይስጥልኝ። እንደምን አላችሁ? ውድ የተከበራችሁ የጤጌ ቻናል ቤተሰቦች እንደምን ከረማችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ተከስተናል በአዲስ ቪዲዮ። ዛሬ በስደት ላይ የምንገኝ እህቶቻችን እንዴት ራሳችንን መለወጥ እንችላለን በሚል ርዕስ ተንተርሼ 5 ነጥቦች እንድንወያይበት ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አንደኛውና ዋነኛው ግልጽ ያለ ግብ መያዝ ነው። ለምንድን ነው እዚህ የመጣሁት ብለን ራሳችንን መጠየቅ ማሰብ ይኖርብናል። ሁለተኛው ነጥብ የገንዘብ አያያዝ ነው። ብዙውን ጊዜ ለሰው ስንል ራሳችንን እንረሳለን። ሰው መርዳት መልካም ነገር ማድረግ መልካም ነገር ቢሆንም መጀመሪያ ራሳችንን ነው መርዳት ያለብን። እስካሁን ካየናቸው ነጥቦች ውስጥ ሶስተኛው በጣም ወሳኝ ነገር ነው። ምንድነው? ሶስተኛው የአእምሯችንን ጤንነት መጠበቅ ነው። ከስራ ጫና ብዛት ምክንያት፣ ከናፍቆት እንዲሁም ደግሞ ከአሰሪዎቻችን ጋር ባለን ግንኙነት የተነሳ አእምሯችን ተስፋ ሊቆርጥ ይችላል። ስለዚህ ምንድነው መንገር ያለብን? ይሄ ነባራዊ ሁኔታ እንደሆነ፣ ይሄ ጊዜ እንደሚያልፍ ለአእምሯችን መንገር አለብን። ተስፋ መቁረጥ የሚባል ነገር በጭራሽ መኖር የለበትም። እንዲሁም በተቃራኒ አእምሯችንን በመልካም ነገር መገንባት አለብን። ራሳችንን ማስተማር አለብን። በጣም ጠንካራ እንዲሁም መንገር አለብን። ከዚህ የተሻለ ነገር፣ ከዚህ የባሰ ነገር፣ የከፋ ነገር ቢመጣ ራሱ ጠንካራ ሆነን ማለፍ እንዳለብን መናገር አለብን እና ይሄ በጣም ወሳኝ ጉዳይ ነው። አራተኛው አካላዊ ጤናችንን መጠበቅ ነው። እኛ ተሰደን ያለን ሰዎች ስፔሻሊ ደግሞ በእኛ ስራ ዘርፍ ላይ ያለን ሰዎች ዋነኛው ሀብታችን ጤናችን ነው። ጤና ከሌለ ምንም እዚህ መቆም መስራትም ስለማንችል ጤናችን ላይ አተኩረን መስራት አለብን። ግዴታችን መጠበቅ አለብን። ረፍት ስናገኝ ለራሳችን ረፍት መስጠት፣ መተኛት አለብን። ምግብ አንዳንድ ቦታ ችግር ሊሆን ይችላል፣ ግን በተገኘው አጋጣሚ ራሳችንን መጠገንና መብላት አለብን። ስለ ጤና እንዲህ ነው አላችሁም ከኔ በላይ በጣም ብዙ ታውቃላችሁ፣ ግን እንደ ነጥብ ያዙልኝና በጣም ወሳኝ ነገር ነው። የመጨረሻው አምስተኛው መቼ ነው ወደ ሀገር የምመለሰው የሚለውን ወስነን ማወቅ አለብን። ስደት መሸጋገሪያ ድልድይ ብቻ ነው እንጂ ምንኖርበት መሆን የለበትም። በእንደዚህ ቀን ነው የምመለሰው ብለን ለራሳችን ነግረን ወስነን ካልያዝን እድሜያችን በሰው ቤትና በሰው ሀገር ነው የሚያልቀው። እዚህ ጋር ምን አለ መሰላችሁ፣ ሁሉንም ችግር እኛ ነን የምንፈታው ብለን ራሳችን ላይ ደምድመን ባንወስን የተሻለ ነው። ያው ከኔም አንጻር ነው፣ እኔም እንደዛ ስለማስብ፣ ግን እንደዛ የሚሆን አይመስለኝም። ይሄ በጣም ከእውነት የራቀ ነውና እስቲ ብናስብበትና ብናሰላስልበት የተሻለ። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስል ነበረ። በሚቀጥለው ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ።